ሰላም ለእናንተ ይሁን ወገኖቼ እንዴት ከረማችሁ እኔ ወንድማችሁ ፓስተር ደሞዝ ነኝ ዛሬ እግዚአብሔር በልቤ አንድ መልእክት ስላስቀመጠ እሱን ለመናገር ብቅ ብያለሁ እሱም ምንድነው ብዙ ሰዎች ትኖራላችሁ ብያስባለሁ በዚህ ሁኔታ ላይ በተለይ ደግሞ ልባችሁ በሰው ላይ የከበደባችሁ ቂም በቀል ቁርሾ ያለባችሁ እና ለበቀል የምትነሳሱ ወይም ደግሞ ወደፊት ያቃታችሁ ወንድማችሁን ይቅር ማለት ያቃታችሁ እህታችሁን ይቅር ማለት ያቃታችሁ ልትኖር ይችላልላችሁ እግዚአብሔር እንደዚህ በላቸው አለ ተወው በቃ ተይው በቃ ምክንያቱም በቀል የኔ ነው እኔ ብድራትን መልሳለሁ ስለዚህም ተወው ተይው ይላል ጌታ እና በዚህ ላይ መነሻ ያደረኩት አንደኛ ሳሙኤል ምዕራፍ 25 ላይ ያለውን የዳዊትና የናባልን ታሪክ ነው ዳዊት በዋሻ በነበረ ጊዜ ለሱና አብረውት ለሚያገለግሉ ሰዎች ይሆን ዘንድ እነሆ በቀርሜሎስ ለሚኖረው ለናባል መልእክት ላከበት ምን ብሎ እባክህ ከጂ ከሚገኘው አንዳች ነገር የሚበላ ላክልኝ ብሎ ላከበት ግን ናባል ምን አለ ዛሬ ናባልም ለዳዊት ባሪያዎች ዳዊት ማን ነው የእሴ ልጅስ ማን ነው ያንዳንዳቸው ከጌቶቻቸው ከበሉሉ ባሪያዎች ዛሬ ብዙዎች ናቸው እንጀራዬን እና የወይን ጠጅን ለሸላቾች ያረድኩትን ስጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች ሰጣለውን ብሎ መለሰ ይላል ዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ መተውም ይህን ነገር ሁሉ ለዳዊት ነገሩ ዳዊትም ሰዎቹን እንዲህ አላቸው ታጠቁ ሁላችሁ ሰይፋችሁን ታጠቁ ሁሉም ሰይፋቸውን ታጠቁ ዳዊትም ሰይፉን ታጠቀ 400 ሰዎች ዳዊትን ተከትለው ወጡ 200 በቃዘን ተቀመጡ ይላል ያንን ናባልን ከነ ንብረቱ ለማጥፋት ከነ በጎቹ ለማጥፋት ከነ ሀብቱ ለማጥፋት ዳዊት ተነሳ እነሆ መልካም ባደረኩኝ ክፉ ይመልስብኛልን ነገ አንድ ሰው አይተርፍም ብሎ ዳዊት ተነሳ በአንደኛ ሳሙኤል ምዕራፍ 24 ላይ ስንመለከት ዳዊት ሳኦልን አልገልም እግዚአብሔር የቀባውን አልነካም አልገልም እያለ ሲታገስ እናያለን ምዕራፍ 25 ላይ አንደኛ ሳሙኤል ምዕራፍ 25 ላይ ግን እነሆ ታግሶ ያ ዳዊት አሁን በአንዲት ነገር ድንገት ሲበሳጭና ደም ለማፍሰስ ሲነሳ እናያለን እነሆ በዚህ ጊዜ ነው እንግዲህ እግዚአብሔር ታላቅ አምሮ ያላትን ሴት የላከው እነሆ የናባል ሚስት ይሄንን በሰማች ጊዜ ተነስታ ሄደች ቁጥር 23 ጀምሮ ያለውን አነባለሁ አቢግያ ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች በዳዊትም ፊት በግንባሯ ወደቀች በምድም ላይ እጅ ነሳች በግሩም ላይ ወደቀች እንዲህ ማለት ጌታዬ ሆይ ይህ ኃጢአት በኔ ላይ ይሁን እኔ ባሪያ በጆሮ ልናገር የባሪያህን ቃል አድምጥ በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ እንደ ስሙ እንዲሁ እርሱ ነው ስሙ ናባል ነው ስንፍናም አድሮበታል እኔ ባሪያ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስ እምላለሁ ወደ ደም እንዳትገባ እጅህም ራስን እንዳታድን የከለከለ እግዚአብሔር ነው አሁንም ጠላቶችህን በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሆኑ አሁንም ባሪያ ወደ ጌታዬ ያመጣቸው ይህ መታያ ጌታዬን ለሚከተሉ ጎልማሶች ይሰጥ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያን ኃጢአት እባክህ ይቅር በል በዘመን ሁሉ ክፋት አይገኝብህ ያሳደደህ ዘንድ ነፍስን ሚሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች የጠላቶችም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል እግዚአብሔር ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤል ላይ አለቃ አድርጎ በሾመ ጊዜ በእስራኤል ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስህ በገዛ እጅም እንዳልተካስክ ይህ እንቅፋትና የህሊና ጸጸት በጌታዬ አይሆንልህም እግዚአብሔር ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ ብላ ተናገረች እነሆ በዚህ ምክንያት ዳዊትን ከደም ማፍሰስ መለሰችው እግዚአብሔር ነው ያችን ሴት የላካት ምን ብሎ ተው እኔ በቀላለሁ ተው
ታዩ ይላል ጌታ ዛሬም ተው ታግሰሽ አንድ ነገር ለማድረግ ያሰብሽ እግዚአብሔር እንደዚህ ይላል ታዩ እኔ ብድራትን መልሳለሁ ተው እኔ ብድራትን መልሳለሁ ይላል ጌታ ኖ ብዙ ጊዜ ክፋትን ይዘን ስንነሳ ክፋቱ መልሶ በእኛ ላይ ይደርስብናል ዚ አሜሪካን ሀገር ሰሞኑን በዚህ በቨርጂኒያ ስቴት ውስጥ አንድ ደረሰ አሳዛኝ ዜና በሲኤንኤን ቴሌቪዥን እሰማ ነበር መለከት ነበር ኖ ጋዜጠኞች ናቸው ሁለት ጋዜጠኞች ሴቷ ጋዜጠኛ ሌላ ባለስልጣን ኢንተርቪው ታረጋለች ኖ ወንዱ ደግሞ በካሜራ ያንን ኢንተርቪው ያስቀራል ሪከርድ ያደርጋል በዚህ ጊዜ አንድ ሰው ከኋላቸው መጥቶ ራሱ ቪዲዮ እየቀረጸ አገዳደሉን ሁሉ እንዴት እንደሆነ እየቀረጸ ሁለቱንም በጥይት ገደላቸው ኢንተርቪው የምትደረገውንም ሴት አቆሰለ ከ5 እና ከ6 ሰዓት በኋላ ጧት ይሄንን ፈጽሞ እነሆ ከሰዓት በኋላ ደግሞ ራሱን አጥፍቶ ሞተ ተመልከቱ ክፋት መልሶ እኛን ነው የሚያጠቃን በቀል እኛን ነው የሚያጠቃን ሪቬንጅ ለማንም አይበጅ እግዚአብሔር እንደዚህ ይላል ተው እኔ ብድራትን መልሳለሁ እኔ ከፍላለሁ ላንተ ዋጋ እኔ ከፍላለሁ ላንቺ ዋጋ ተይው ነው የሚለው ጌታ ይህች ሴት ታላቅ አእምሮ ያላት ነች ታላቅ አእምሮ ያለው ማለት ምን ማለት ነው ሰውን ከክፋት የሚመልስ ነው ደም ከማፍሰስ ሰውን የሚመልስ ነው ሰውን ከተንኮል ከሐሳር የሚያወጣ ነው ታላቅ አእምሮ ያለው ማለት ታላቅ አእምሮ ያለው ሰው ከታናሽ አእምሮ ጋር አይተባበርም ወይም ደግሞ ከባለጌዎች ጋር አይተባበርም ናባል ባለጌ ነው ይላል ወገኖቼ ተውት እናንተ ከባለጌዎች ተለዩ እግዚአብሔር ለነሱ መልስ ይሰጣል መጽሐፍ ቅዱስ ነው የሚለው ይሄንን እሱ እንደ ስሙ ባለጌ ነው ተለዩ ከነሱ ተዚላቸዋል በመጽሐፍ ቅዱስ ላይ እነሆ መርዶክዮስ የሚባል የእግዚአብሔር ሰው መጽሐፍ አስቴርን ስታነቡ ገበታና ታራ ከኛ ጋር ተሰለፍና ኩዴታ እናርግና መንግስት ግልበጣ እናርግና ንጉሱን እንግደለው በ127 ሀገር ላይ እኛ ባለስልጣን እንሆን አንተ የተወሰነ ሀገር ይደርሳል እኛም የተወሰነ ሀገር እንወስዳለን ከኛ ጋር ተባበር ሲሉት መርዶክዮስ እምቢ አለ አላደርገውም አለ ምክንያቱም ወንበር የሚሰጥ እግዚአብሔር ነው ስልጣን የሚሰጥ እግዚአብሔር ነው ሞገስ የሚሰጥ እግዚአብሔር ነው ክብር የሚሰጥ እግዚአብሔር ነው ከፍ የሚያደርግ እግዚአብሔር ነው አላደርገውም አለ ምን ማለት ነው ከገበታ አልበላም አለ ከተራ ተራ አልሰለፍም አለ ገበታና ታራ ይባላሉ ሁለቱ ሰዎች ስለዚህ ከገበታ አልበላም ከገበታ ጋራ አልሳተፍም ከተራ ተራ አልሰለፍም ከክፎች ጋራ አልሆንም አለ መርዶክዮስ እነሆ በመጨረሻው እግዚአብሔር አከበረው ምክንያቱም እግዚአብሔር ያከበሩትን ያከብራል ዛሬም እግዚአብሔር እንደዚህ ይላል እነሆ አንተ የእግዚአብሔርን ጦርነት የምትዋጋ ነህ ስለዚህ ተው በቃ ይሄን ነው በቃ እግዚአብሔር ተናገር ያለኝ ተው በቃ በላቸው እኔ ከፊታቸው ወጥቼ ድንቅ አደርጋለሁ እኔ ከፊታቸው ወጥቼ መልካም ነገር አደርጋለሁ ለእናንተ የማስባትን ሐሳብ እኔ ያውቃለሁ ላንቺ የማስበውን ሐሳብ እኔ ያውቃለሁ ለቤተሰቦችሽ የማስበውን ሐሳብ እኔ ያውቃለሁ በስራሽ ላይ በአገልግሎትሽ ላይ በቤትህ ላይ የተነሳውን ሁሉ እኔ ዋጋውን እንደ ስራው እከፍላለሁ አንተ ግን ተው አንተ ግን አትበቀል ራስ አንቺ ግን አትበቀይ ራስሽ ነው የሚለው እነሆ እቺ ታላቅ አእምሮ ያላት ሴት የ400 ወታደር ሰይፍ ወደ ሰገባው መለሰች ባካችሁ ይሄ ነው ሚስቶች ለባሎቻችሁ እርዱ ባሎቻችሁ ወደ ክፋት እንዳይሄዱ ተመለስ ለምን ተው አንተ የእግዚአብሔርን ጦርነት የምትዋጋ ነው በዩ እነሆ ሚስቶቻችሁ ወደ ክፋት እንዳይሄዱ ተይ ለምን አንቺ የእግዚአብሔርን ጦርነት የምትዋጊ ነሽ ተይ ይበላል ወንድሞቻችሁን ተውበሉ እህቶቻችሁን ተውበሉ ለምን እናንተ የእግዚአብሔርን ጦርነት የምትዋጉ ናችሁ የእግዚአብሔርን ጦርነት የሚዋጋ ሰው እግዚአብሔር የሱን ጦርነት ይዋጋለታል ተውት በቃ ማን ነው ዳዊት ብሎ ተነሳ እንደዚህ ብለው የሚነሱ ሰዎች አሉ ማናት ከሌ ማን ነው እሱ ብለው የሚነሱባችሁ ወደ ብቀላ የሚያስገቧችሁ የሚያነሳሷችሁ ብዙዎች ሊኖሩ ይችላሉ እግዚአብሔር እንደዚህ ይላል ተው በቃ ለምን እኔ ብድራትን መልሳለሁ ሪቬንጅ ለማንም አይበጅም አንተ እግዚአብሔርን ጦርነት የምትዋጋ ነህ አንቺ እግዚአብሔርን ጦርነት የምትዋጊ ነሽ እግዚአብሔር ታላቅ ቤት ይሰራልሃል እግዚአብሔር ታላቅ ቤት ይሰራልሻል ስለዚህ
እቺ ሴት ወደ ዳዊት መጣ እንደዚህ አለች ነገ እግዚአብሔር ከፍ ባደረገ ጊዜ እንዳይጸጽት የሰው ደም አፍስሰህ ስለዚህ ራስህ አትበቀል ራስህን እጅ አትካስ ለእግዚአብሔር እጅ ስጥ ለእግዚአብሔር አሳልፈህ ስጥ ተው ለምን የእግዚአብሔርን ጦርነት የምትዋጋንን ከአንድ ባለጌ ጋር አንተ ምን ትሰራለህ ተው ነገ እስራኤልን የምትመራ የእስራኤል መሪ ነህ አንተ ነገ እንዳይጸጽት አለችው ወገኖቼ የዛሬ ሴራችን የነገ ስራችንን እንዳያበላሽ ተጠንቀቁ ደግማለሁ የዛሬ ሴራችን የነገ ስራችንን እንዳያበላሽ የዛሬ ተንኮላችን የነገ ስራችንን እንዳያበላሽ ነገ እግዚአብሔር ከፍ ያለ ነገር በፊታችን አስቦልናል ያን ጊዜ ወንበሩ ላይ ሲያስቀምጠን እንዳይጸጽተን በራሴ እጅ መጣው እንዳንል እነሆ በገንዘብ ኃይል መጣው እንዳንል ዛሬ ለእግዚአብሔር አሳልፈን እንስጥ እግዚአብሔር እንደዚህ ይላል ተው በቃ ይላል ተይው በቃ እኔ ብድራትን መልሳለሁ እኔ እበቀላለሁኝ ይላል ስሙ ወገኖቼ የእግዚአብሔር ቃል በሮሜ ምዕራፍ 12 ከ19 ጀምሮ ያለው እንደዚህ ይላል ተወዳጆች ሆይ ራሳችሁ አትበቀሉ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው እኔ ብድራትን መልሳለሁ ይላል ጌታ ተብሎ ተጽፏልና ስለዚህ ጠላት ግን ቢራብ አብላው ቢጠማም አጠጣው ይህን በማድረግ በራሱ ላይ የፍም እሳት ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፉ ይላል እኔ እበቀላለሁ እናንተ አትበቀሉ ተውት ለኔ ይላል ጌታ ስሙ እኛ አጥር እንሰራለን እግዚአብሔር ግን ቅጥር ይሰራል መጽሐፍ ቅዱስ እንደዚህ ይላል ኢዮብ በከንቱ ነው የሚያመሰግነውን ዙሪያውን ቀጥረህለታ ይላል እኛ አጥር ነው የምንሰራው ትንሽ አጥር የምትፈርስ አጥር ጊዜያዊ አጥር በእውቀታችን በገንዘባችን በስልጣናችን ትፈርሳለች ለኛም መጠለያ አትሆንም እግዚአብሔር ግን ቅጥር ይሰራል ማንንም ያንን ቅጥር ጥሶ ወደ አንቺ አይመጣም ማንንም ያንን ቅጥር ጥሶ ወደ አንተ አይመጣም ስለዚህ እግዚአብሔር እንደዚህ ይላል ተው በቃ እነሆ ልብ ከብዷል በሱ ላይ ተው ይቅርታ አርግለት ተው አንተ እግዚአብሔርን ጦርነት የምትዋጋነ ክርስቶስ ሊመጣ በደጅ ነው እንደ ነጭ ወረቀት ንጹህ ሆነን እንድንጠብቀው እግዚአብሔር ይርዳን ተውት በቃ በቀል የኔ ነው ይላል እኔ ብድራትን መልሳለሁ ክፉ ለማድረግ የተነሳችሁ በየትኛውም ቦታ ያላችሁ ይሄን መልእክት የምትሰሙ ወገኖቼ እግዚአብሔር እንደዚህ ይላል ተይው በቃ ተው በቃ ለምን አንተ እግዚአብሔርን ጦርነት የምትዋጋነ አንቺ እግዚአብሔርን ጦርነት የምትዋጊነሽ ተይው ይላል የኛ ባህላችን ራሱ እነሆ ብቀላን የሚያነሳሳ ነው ስም ራሱ ሲወጣ ደም መላሽ የሚል ስም ይሰጣል ደም የምትመልስነ የአባቶችን ገዳይ የእናቶችን ገዳይ የወንድሞችን ገዳይ ተብሎ እነሆ እኔ በ10 ዓመቴ እናቴ ወደ ገበያ እጄን ይዛ ስትወስደኝ ታሳየኝ ነበር እዛ ማዶ ያለው መንደር ይታያል ያ ማዶ መንደር ያ ትልቁ ግቢ ይታያል እሱ አባቴን የገደለ ነው ያያት ገዳይ ነው የኔን አባት የገደለ ነው ወንድ ልጅ ከቤት ያለኝ አንተ ነህ የምትበቀልልኝ አንተ ነህ ስለዚህም ያንን ቤት አስብ እንዳትረሳ ስታድግ ትገላለህ ቤቱን ታቃጥላለህ እያለች ትነግረኝ ነበር ነው 14 ዓመት ሲሆነኝ ክርስቶስን አገኘሁኝና ከዛም በኋላ በቀል ቀረ ሁሉ ነገር ቀረ እግዚአብሔር ወደ መልካም መለሰኝ ስሙ የተባረከ ይሁን ዛሬም እግዚአብሔር እንደዚህ ይላል ተይው በቃ ይላል ተው በቃ ለምን በቀል የኔ ነው እኔ ብድራትን እመልሳለሁ ይላል ጌታ እነሆ ተው አለች ሴት ከዚህ ባለጌ ጋራ ተው አንተ እግዚአብሔርን ጦርነት የምትዋጋ ነህ አለች አንተ እግዚአብሔርን ስራ የምትሰራ ሰው ነህ ተው ሪቬንጅ ለማንም አይበጅም እግዚአብሔር ካንተ ጋር ነው እግዚአብሔር ካንተ ጋር ከሆነ ዓለም ሁሉ ቢነሳ አሸናፊው አንተ ነህ የምትሆነው እነሆ ማርቲን ሉተር የተባለ የፕሮቴስታንት እምነትን እነሆ በዚህ በተሐድሶ ተቃውሞ የተነሳ ሰው የዚህ ሪቫይቫል የሆነ ጀርመናዊ መነኩሴ እሱ እንደዚህ አለ ማርቲን ሉተር አሉት ዓለም ሁሉ ተነስቶብሃል አንተ ብቻ ነህ ያለው አታሸንፍም ሲሉት ዓለም ሁሉ ቢነሳብኝም እኔ ደግሞ ከእግዚአብሔር ጋር ሆኜ እነሳባቸዋለሁ አሸንፋለሁኝ ብሎ ተነሳ ከእግዚአብሔር ጋር የሆነ ሰው አሸናፊ ነው ብቻ እግዚአብሔር ከናንተ ጋር ይሁን አንድ የልጆች መጽሐፍ ሳነብ በኤሊ ላይ የዱር አራዊቶች ሁሉ አደሙባት ይላል እና ኤሊ መሞት አለባት አሉ ይላል ለምን እሷ እንደኛ እንስሳ ተብላ አትቆጠርም አሉ ይላል እና መሞት አለባት እሷና አሁን እኔና አንበሳ እኔና እሷ አንድ ነን ብሎ አንበሳ አለ ይባላል ኤሊም ዝሆንም እኔና እሷ አሁን እኩል እንስሳ ተብለን እንቆጠራለን
እሷ ስትሄድ እንኳን ዘገምተኛ የሆነች መሞት አለባት ብለው አወጁ በአጠቃላይ እና በኋላ በቃ መሞት አለባት ተባለ ወሬው አምልጦ ኤሊ ጋር ደረሰ በጥንቸል በኩል ሮጣ ፈጥና ማታ ነገረቻት ዛሬ እንድትሞቺ ተወስኖብሻል ኤሊ አለቻት አሉ እንዴት አለች በቃ እሷ ከኛ ጋር እኩል እንስሳ ተብላ ልትጠራ አይገባምና መሞት አለባት ተብሎ ሁሉም እስቲ አንተ ያቄ ልጠይቅሽ ለመሆኑ ይሄ ሁሉ በእኔ ላይ ሲዶለት አንበሳ ነበረው አያንበሶ ነበረው ብላ ጠይቀኝ እንደውም የስብሰባው ዋና ሰብሳቢ እሱ ነው ከኔ ጋር አብራ እሷ አትሄድም ብሎ ያለው እሱ ነው እሺ ዝሆን ነበረው እንደውም እሱ ለስብሰባው አስተያየት ማዳበሪያ ሲሰጥ የነበረው እሱ ነው እኔና እሱ እኩል እንስሳት መሆናችን ይገርማል ይያለ ሲናገር የነበረው እሱ ነው አለኝ እሺ የሁሉ ሲሆን እግዚአብሔር ከነሱ ጋር ነበረ ወይ ብላ ጠየቀች ኤሊ አይ እግዚአብሔር ግን አልነበረም በቃ ተይው እግዚአብሔር ከነሱ ጋር ከሌለ ከኔ ጋር ነው ያለው ማለት ነው አይገሉኝም ብላለች ውጫ እግዚአብሔር ከናንተ ጋር ይሁን ወገኖች ማንንም አያሸንፋችሁም ማንንም በእናንተ ላይ ምንም ሊያደርግ አይችልም ዛሬ በእንጀራችሁ ላይ አፈር ጨመሩ ነገ ለእናንተ ሐሳቢዎች ይሆናሉ እግዚአብሔር ከናንተ ጋር ነውና ስለዚህ እግዚአብሔር እንደዚህ ይላል ተው በቃ ታዩ በቃ ለምን በቀል የኔ ነው እኔ ብድራትን መልሳለሁ ይላል ጌታ ታላቅ ነገር ላንቺ አስበዋል ለቤተሰብሽ አስበዋል ስለዚህ ልትከሱ ያላችሁ ክሳችሁን ሰርዙ እነሆ አንድ ነገር ልታረጉ ያላችሁ ድርጊታችሁን ክፉ ተመለሱ ተው እግዚአብሔር እንደዚህ ይላል ሪቬንጅ ለማንም አይበጅ ተው በቃ ታዩ በቃ እኔ ብድራትን መልሳለሁ በጠላቶችሽ ፊት አከብርሻለሁ በጠላቶች ፊት አከብርሃለሁ እነሆ ዘይት ብዙዎችን ጠላቶችን ይቀባል እነሆ ብዙ ጽዋ ከጽዋ ብዙዎች ይጠጣሉ ስለዚህ ተው በቃ ይላል ጌታ ታዩ በቃ ተው በቃ ለምን አንተ የእግዚአብሔርን ጦርነት የምትዋጋነ ሪቬንጅ ለማንም አይበጅ ተው በቃ Amen.